ከዚህ የቲክቶክ በሽታ ለመላቀቅ የምናደርጋቸው ስቴፖች ሊኖሩ ይችላሉ። አደገኛ ቫይረስ ነው። ቫይረስ አንቲቫይረስ ካላገኘ አይለቅም። ባክቴሪያ አንቲባክቴሪያ ካላገኘ አይለቅም። ስለዚህ አሁን ባለንበት ነባራዊ ሁኔታ ላይ የመጀመሪያው ከዚህ ቲክቶክ ከዚህ ከቫይረሱ ለመላቀቅ የምናደርገው ነገር ምንድነው? የመጀመሪያው ማሂየል ሐቂቀቱል ዱንያ አን ያዕሪፈ አልኢንሳኑ ሐቂቀተ ዱንያ የዱንያን ሁኔታ በጥልቅ ማወቅ ነው ያለበት። ዱንያ እቺ ዱንያ ስሟ ራሱ የተነሳው ዱንያ ማለት ቅርብ ማለት ነው። ያኒ ቀሲራ ትንሽዬ ማለት ነው። ሰው የፈለገ ያክል ቢቸገር፣ የፈለገ ያክል ደስተኛ ቢሆን፣ የፈለገ ያክል ቢሟላለት፣ የፈለገ ነገር የፍላጎቱን ቢያጣም ትንሽ ጊዜ ነው የሚኖረው። ያገኘም ትንሽ ጊዜ ነው የሚኖረው፣ ያጣም ትንሽ ጊዜ ነው የሚኖረው። ስለዚህ ኢነሃ ቀሊላ ቀሲራ ትንሽ ናት። ስለዚህ ለዚች ትንሽዬ ዱንያ ብለን አኺራ ረዥም የሆነ አኺራ ዝንተ ዓለም የምንኖረው ነው ህይወት ሞት ያሌለበትን ህይወት ልናበላሸው አይገባም። ሐቂቃው ዱንያ الدنيا ዳሩ መመር ላ ዳሩ መቀር የምናልፍባት ድልድይ ናት። ዱንያ ድልድይ ብቻ ሆና ነው የምታገለግለው እንጂ ዝንተ ዓለም የምንቀመጥባት አይደለችም። ለስራ ሊልዓመሊ ወሊልኢብቲላ የተፈጠረች ናት። እንድንሰራባት፣ እንድንፈጋባት፣ አኺራችንን እንድናሳምር፣ ቀብራችንን እንድንገነባ ልንፈጋ ልንሰራ የተፈጠርንበት እንጂ ለዳሩል ጀዛኢ ወልበቃ ምንዳ የምናገኝበት እየሰራን ያለነውን ክፉም ይሁን ደግ እየሰራን ያለነው ነገር ላይ ጀዛ አሁን አይከፈለንም ማለት ነው። ስለዚህ ሐቂቃዋን ማወቅ ይኖርብናል። በእርግጥም ቀሲራ ከአኺራ ጋር ስትተያይ ከማ ወሰፈ ነቢዩ ሰለላሁ ዐለይሂ ወሰለም አዱንያ ሊአስሓቢሂ ለአስሓባቸው ለሰሓቦቻቸው ለባልደረቦቻቸው ረሱሉ ሰለላሁ ዐለይሂ ወሰለም ዱንያን ሲወስፏት ቀሲራ ጅደን ከዱንያ ጋር ስትተያይ የአንድ ጠብታ ውሃ ነች። ከአኺራ ባህር ጋር ስትታይ አኺራ እንደ ባህር ነው። አንድ ጠብታ ውሃ ማለት ናት እቺ ዱንያ ማለት ነው። አንድ ጠብታ ያክል ውሃ ማለት ነው። ምን ያህል ርቀት እንዳላቸው ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ እንደተናገሩት ለመውዲዑ ሰውጢን የአንድ አለንጋ የአንድ መቀመጫ የዱላ የሚቀመጥበት ቦታ ወላሂ ኸይሩን በላጭ ነው ሚነ ዱንያ ወማ ፊሃ ዱንያና ውስጧ ካለው ነገር ሁሉ ይበልጣል። የአንድ አርጩሜ መቀመጫ የአንድ አለንጋ መቀመጫ ቦታ ከዱንያ እና ውስጧ ካለው ነገር አኺራ ይበልጣል አሉ። ስለዚህ ሐቂቃዋን ልናውቃት ይገባል። አላህ ሱብሓነሁ ወተዓላ ደግሞ ወስፎልናል። ኢዕለሙ ኢነመል ሐያቱ ዱንያ ለዒቡን ወለህውን ወዚነቱን ወተፋኹሩን በይነኩም ወተካቱሩን ፊል አምዋሊ ወልአውላድ። አላህ በእነዚህ 6 ነገሮችን የወሰፋት። አንደኛ ላዕብ ናት፣ መጫወቻ ህፃናቶች የሚጫወቱበት እቃቃ ታውቃላችሁ። ህፃናቶች ሰብስበው ይጫወታሉ፣ ከዛ ደግሞ አንስተው ይሄዳሉ ማለት ነው። ስለዚህ እዚህ ዱንያ እንደዚህ ናት። ህፃናቶች ጠዋት ላይ እቃ ይሰበስቡና ይጫወቱና ማታ ላይ እቃውን አፍርሰው በትነው ይሄዳሉ ማለት ነው። ወዚና መጋጋጫ ነች እሷ። ወለሁ መጫወቻ መቀለጃ ነች ማለት ነው። እቺ ዱንያ በእናንተ መካከል መፎካከሪያ ብቻ ነች። እንዲሁም ንብረት ማብዛት፣ ልጆች ማብዛት ብቻ ናት እቺ ዱንያ። ከዛ ውጭ ምንም ማዕና የላትም። ላኪን ማዕና የሚኖራት ለአኺራ ሲሰራ ማዕና ይኖራታል፣ ትርጉም ይኖራታል ማለት ነው። ስለዚህ አንደኛው
ከዚህ ቫይረስ ከቲክቶክ ቫይረስ ቲክቶክ ላይ የሚሄደውን ቫይረስ የዛሬው ወጣት ዱንያ ለመሰብሰብ ሲል ነው ቲክቶክ ላይ እየተበላሸ ያለው ማለት ነው። ዱንያ አገኘሃትም አጣሃትም ኢነሃ ቀሲራ፣ ማጣቷም ዘላቂ አይደለም፣ ማግኘቷም ዘላቂ አይደለም። ትላንት ያጣ ሰው ዛሬ ሲያገኝ አይተናል፣ በዱንያ ውስጥ ማለት ነው። ትላንት የነበረው ሰው ፎቅ በፎቅ ላይ ደራርቦ የነበረው ሰው ዛሬ ወድቆ ታየዋለህ። ትላንት የከፍታ ማማ ላይ የነበረ ሰው ወድቆ አዘቅት ውስጥ ታየዋለህ። ትላንት ጤነኛ ሲሮጥ የነበረ ሰው ታሞ ታየዋለህ። ታሞ ሲሸማቀቅ በሆስፒታል ውስጥ ሲንከራተት ታየዋለህ። ትላንት ሸባብ የነበረ ሰው ዛሬ አርጅቶ እንጨት ይዞ ሲሄድ ታየዋለህ። እና ዱንያ እቺ ዱንያ ነች። ዱንያ ምንም ያክል ብትለፋላት ምንዳ አትሰጥህም። ዱንያ ምንም ያክል ብትለፋላት አታመሰግንህም። ዱንያ ከሃዲ ናት። የሆነ ቀን አንተ ጋር ትሰበሰብና ትቀመጣለች። ስትሄድም አታማክርህም፣ ተነስታ ትሄዳለች ማለት ነው። ሊአጅሊ ዛሊክ ለዚህ ሲባል አኺራ በቃ መቆያ ያለበትን ቦታ ነዒሙሃ ደዋም ጸጋዋ ሁሌም ዘውትር ያለ እንደውም በጸጋ ላይ ጸጋ የሚጨመርበት አኺራ የማታልቅ የሆነች ሞት ውስጧ ያሌለ፣ እርጅና ውስጧ ያሌለ፣ ድካም ውስጧ ያሌለ፣ ጭንቀት ችግር ውስጧ ያሌለ ያቺን አኺራ ጀነትን በዚች በትንሿ ዱንያ ልናሳልፋት፣ ልንሸጣት፣ ልንለውጣት አይገባም። አላህ አንድ መመሪያ አስቀምጦልናል። ወላ የጉረነኩም ዱንያ ብሏል። ዱንያ እንዳታታልላችሁ እንዳትሸውዳችሁ ብሎ አላህ ስብሓነሁ ወተዓላ ነግሮናል። ስለዚህ አዩሀል ኢኽዋ ቲክቶካችንን ወደ ኸይር እንለውጠውና የአኺራ ማሳመሪያ እናርገው፣ የቀብር ማሳመሪያ እናርገው ማለት ነው። ኢንሻአላህ ሁለተኛውን ደግሞ የምንመጣበት ይሆናል ማለት ነው።